ከዚህ በኋላ በእኔና በአሴት መሀል ማናችሁ እንዳትገቡ። እየገባን አይደለም። ራስን ላይፍን እያበላሽ ያለው አብሪ ስነ ስርዓት ነው። በእንደዚህ አይነት መልኩ እንዳታናግረኝ። ሰላም እንዴት ናችሁ እኛ ተወዳጅ ቤተሰቦች? እኔ እግዚአብሔር ይመስገን እጅጉን በጣም ደህና ነኝ። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው የሁል ጊዜ ምኞቴ ነው። እንግዲህ ቤተሰቦች ለጥሩ ነገር ዛሬ አልመጣሁም ታውቃላችሁ። ሰሞኑን እቺን 2 ቀን ጥሩ ቪዲዮዎች እየተለቀቁ አይደሉም። በዛም ደግሞ የራሴን ሐሳብ ለመስጠት ነው ዛሬ የመጣሁት። እንደሚታወቀው አንድ ልጅ መታ ስለነ ሩታ ስለነ አብርሽ ግጥም ጽፈሃል፣ ሩታን ተወዳታለህ፣ ከዚህ በፊት ሌላ አይነት ስሜት አለ ምናምን የሚባሉ ነገሮችን እየሰማው ነው። አብርሽን ባላቀው ይሄ ነገር በጣም ሊያስደነግጠኝ ይችል ነበር፣ ግን ያው ለነሱ ያለውን አክብሮት ለነሱ ያለውን ፍቅር ስለማቅ ብዙም አልደነገጥኩም። ግን ከሱ አሁን ይሄ ከሚወራው ነገር ያሉት ጀርባ ለማለት ጀርባው ምንድነው፣ ለምን እንደዚህ አይነት ነገር መደረግ ተፈለገ የሚለው ነገር በጣም ያሳስበኛል። ምክንያቱም ህይወት ነው የተያዘው። እንደዚህ አይነት መሰናክሎች ደግሞ በህይወታችን በጣም ብዙ ጊዜ ተደጋግመዋልና እነሱን ነገሮች ለምን የሚለውን ጥያቄ ለራሴም ለመመለስ ለእናንተም ለመመለስ እንግዲህ አብርሽንም ቀጥሬዋለሁ፣ ሀብታሙም ጋር ደውያለሁ። ስለዚህ በግልጽ ያለውን ነገር የልጅቷን ስልኳን ላገኘው ስላልቻልኩ ነው እንጂ እሷንም ጠርቼ ፊት ለፊት ማውራት ፈልጌ ነበረ። ግን እንደ አጋጣሚ ሆኖ ከእሷ ጋር ምንም አይነት ኮንታክት ስለሌለኝ ስልኳን ማግኘት አልቻልኩም። ግን በእርግጠኝነት ፈልጌ ይሄን እንደዚህ አይነት ሀሳብ ለምን ማውራት እንደተፈለገ አፍሽሳፍ ሊነል እና ማንንተስ ቪዲዮ ዛሬ እኔ ነኝ የከፈትኩት። ሰላም በላችሁ እንጂ። ሰላም ቤተሰቦቻችን እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። አሱዬ ወይ አለሁልሽ። እኔም አለሁልህ። መምጣትን ነው የሚፈልገው። ያው አብርሽ ባለፈው ለኔ ሳትነግረኝም ቢሆን ሄድከው አንድ ልጅ አግኝተህ የሆነ ጥሩ ያልሆነ ነገር ተፈጥሮ ነበርና ስለዛ ለማውራት ነው ዛሬ። ለምን እርግጠኛ ሆንኩት ስለዛ ለታውሪ እንደገጠርሽ የምርጧት እንጃ። በቃ አንተ ጋር የተለቀቀውን ቪዲዮ ይቻላል ማለት አውርተንበታል እኔ እናንተም እና ያን ያህል ትኩረት ልሰጠው አልፈለኩም ነበር። ግን ከዛ በኋላ ደግሞ ትናንትና በሀብቴ የተለቀቀውን ቪዲዮ ሳየው ውስጤ በቃ ጥሩ ስሜት አልተሰማኝም። እና ይሄን ነገር አንዳንዴ ነገሮች ሳይሰፉ በአጭር መግጠት ጥሩ ነው ብዬ ስላሰብኩኝ ነው ሀብትሽ ጋር ደውያለሁ ይመጣል እና ማውራት አለ ማለት መሰረታዊ ሶሪ እኮ ነው ማለት። ለዚህም ምን ማለት መልስ መስጠት አያስፈልግም። በቃ ኖርማል ዝም ህይወታችንን መቀጠል አለብን። እሱም ኖርማል አሱም መጥቶ አሁን ምን ነገርበት ይችላልሱ የቴክኒካል ቢያለስ ልክ ማለት አንዳንዴ እነሱ ጋር እኔ ሳላቅ የተደረገ ነገር ሆኖ ምናልባት ለኔ መልካም ነገር አስበው ሊሆን ይችላል ብዬ ስላሰብኩ ሊሆን ይችላል በሚለው እናስባለን። ማንኛውም እሺ ይሁን ለመነጋገሩ መልካም ነው እንነጋገራለን። ግን ደግሞ ይሄን ያክል ሚዲያ ላይ ያውቃል ምናምን ኢሹ ዋና ነው ደስ ይላል። እሺ የመጣ ነው ችግር የለም። ያን ያህል የተጋነነ ኢሹም አይሆንም። ግን እንዴና ሰላም ነው እንኳን መጣሽ። በጣም በቃ እንትን ስለነበር ስፈልግሽ ነበር አንቺ። እኔም ማውራት እንዳለብን ስለተሰማኝ ነው የደወልኩኝ እኮ። አንቺ መኖርሽ ጥሩ ነው። ብቻችን መግባባት ስላልቻልን አንቺ መኖርሽ እኔ ግርም ገና ከመምጣ ማለት ሀብቴ ስትመጣ ነፃ ብለህ መምጣት የለብህም። ነገሮችን በሰላም የመፍታት ሁኔታ መሆን አለበት። ምንም አይነት አሁን ጸብ ውስጥ የሚያስገባን ነገር የለም። አንተ ጋር የተለቀቀውን ቪዲዮ አይቼዋለሁ። መጀመሪያ ስለመጣ አመሰግናለሁ። ሲቀጥልም ልጅቷን ባገኛት ደስ ይለኝ ነበረ። አንደኛ ለኔ አስባ ከሆነ የእውነት አስባልኝ ከሆነ አመሰግናለሁ በጣም ስላሰበችልኝ። ግን የተለቀቁት ቪዲዮ ኦሬዲ ኦፊሻል ናቸው። እኔም በጣም ብዙ ሰው አይቶታል፣ ግጥሞቹንም ሙዚቃዎቹንም ምናምንና ያን ያህል ኢሹ ሆኖ እኛንና እናንተን ሊያጣላ የሚችል ነገር ይኖራል ብዬ አላስብም። አንቺ ከተቀበልሽው እኔ ችግር የለብኝም። ነገር ግን እኔ ያልኩኝ ያለሁት ለምን ዙሪያ ጥምጥም ይሄዳል? በዛ በኩል ሰሞኑም እያየሽ ነበረ። በዛ በኩል ልጁ የኔ ነው ብሎ መጣ። ከዛ አይ እኔ ለነሱ ስል ነው ምናምን አለ። ድጋሚ አሁንም ግጥም ምናምን የሚለውን ቪዲዮ ሳይ በቃ እኔ አልቻልኩም። ትንሳኤም ደግሞ ስሜታዊ ሆና የተናገረችው እንደ ሴት ልጅ ነው እንጂ ምንም ላያገባት ይችላል በእናንተ ላይ። ግን እንደ ሴት ልጅ የተሰማትን ስሜት መታ ስትናገር እሱ ሪስፔክትፉሊ ሊያወራት አልቻለም። አክብሯት ማውራት ነበረበት። እኔንም ቢሆን አክብሮ ማውራት ነበረበት አይደል? አዎ አለመግባባት ተፈጥሯል። እነሱን እንዴት ነው ተስማምተን መጀመሪያ ለማውራት አይደለም ነው እኔና አንቺ እናውቃለን። ሶስተኛ አራተኛ ወገን ሰው ተጨምሮ እንደዚህ ብሎ አንቺን
ያላሰብሽውን መንገድ እንድታስቢ ማድረግ አለባቸው ብዬ አላምንም። ሲቀጥል ደግሞ ስንነጋገርም ትንሳኤንም ቢሆን በሚገባ ነው ያወራሁት፣ እንደሚገባት ነው ያወራሁት። እንደዛ ነው የምታወራው። መስመር ስትጥስ መስመር የጣሰችበት መንገድ ትክክል እንዳልሆነ እንድትረዳ ነገርኳት። እንደዛ ነው ሰው የምታወራው። ኦዲየንስም ሲያየው የሚረዳው ነገር ጥሩ ስላልሆነ ይሄን ደግሞ የዛ አይነታቸው ማሳብ እኔን አክብረን ያወራኝ ታወራኝ። እኔ በሚገባ አንተ እኮ ነው ሀሳቡን የቀየርከው። እኔ እኮ ይኸውልህ በስርዓት መጥቼ በሰው ህይወት አትግባ ነው ያልኩህ እንጂ ሌላ ነገር አላልኩም። አንተ እኮ ነው ሲጀምር አንተም ተንሳይ ምናችሁ እኮ በእኛ ህይወት ጋር ታው እኔ ከሱ ጋር ማውራት አንቺ ጋር ነው ነገር እንታውና ባለፈው ያው እኔና ትንሽ ጊዜ ተረጋግተን መቆየት አንችልም ማለት ነው። በቃ እሱ ራስ የራሳችሁን ጉዳይ ራሳችሁ ፍቱ። ነገር ግን እሷ መኖሯ ጥሩ ነው። አንተ ብቻህን ስታወራኝ ስሜታዊ እየሆንክ ነው። አሁን ሁለታችንን እናውራ ምናምን እያለኝ ስለነበረ ነው በሰዓቱ። አንተ ቪዲዮንም ካየሽ እንደዛ ነው እያለኝ ነበር። ብቻችንን ማውራት ካለብን ብቻችንን እናወራለን እኮ። ግን አንቺ ኖረሽ የጉዳዩ ባለቤት አንቺ ነሽ አይደል? አንቺ ኖረሽ ማውራት ስላለብን ነው ስጠሪኝ ስትደውይልኝ የመጣሁት። ልክ ነህ። አዎ ደውዬልህ አክብረኝ ስለመጣ በጣም አመሰግናለሁ። ልክ ነህ። አሁን ያለፈውን ነገር እያነሳን ድጋሚ ጸብ ለመፍጠር ሳይሆን መፍትሄ ለማበጀት ነው አይደል እዚህ የተገናኘ ነው። ከዚህ በፊት የነበረውን ነገር ያው አንተም ነህ ፍቅራችሁ መቆም የለበትም አብርሽ እንደዚህ አይነት ነገር ያደረገው መጠበቅ የሚፈልገው ሰው ስላለ ነው ብለህ አስማምተህን ሄደሃልና አሁን ያ ነገር ኢሹ ድጋሚ ለመነሳቱ አልገባኝም። ለምን እንዳነሳው ታውቂያለሽ? እንደዛ የእኛን ፋሚሊ ህይወት ሊበጠብጥ ልጁ የኔ ነው የከሌ ነው እያለ መጥቶ እንደገና ከአንቺ ጋርም ያለውን ነገር በዛ መንገድ ፈተን እኛ ዋሽተንም ሊሆን ይችላል እኮ የምናስታርቀው አይደለ? በዛ መንገድ ፈተን እንደገና አሁንም የእናንተን ቤት ለመበጥበጥ ግጥም እየገጠመ የሆነ ነገር ያደረገ ምናልባት ቪዲዮውን ካየኸው ተሳስተህ ሊሆን ይችላል። ኖ ስሜትህ ጊዜያዊ ቢሆን ልስማኝ፣ ቪዲዮ እወዳታለሁ አዎ አትልም ነበር። በፊት ነው እንዴት አሁን ላይ አንስተህ እወዳታለሁ አዎ አትልም ነበር እኮ አባባላችሁ እልስ ታጋቡኝ አለኩኝ። ሲጀመር ቪዲዮ ተጫነው ከስተኝ በፊት ነው። ምንድነው ወደ ኋላ መመለስ አንችልም። አሁን እነሱ ሲጀመር ያነሳናቸው ሀሳቦች ራሱ በጣም ለራሳችን ራሱ የሚያስቅ ነው። ምን እያልሽ ነው አንቺ? ባለትዳር ሰዎች ናቸው እኮ አይደል? እኛን ሊያከራክሩ የሚችሉ ሰዎች አይደሉም። ጭራሽ እነሱ እኮ በዚህ ይሄ አሁን እኛን ያጣላልን አሁን አንቺም እንድትረጂኝ ፈልገው ላም ባለበት ኩበት ለቀማ አይነት ነገር ነው ማለት እኔ ጭራሽ እንደዚህ አይነት ነገር ሀሳብ ውስጥ እንዳልልህ እኮ አውቃለሁ። ግን ይኸውልህ ሰው ሀሳብ ውስጥ ከሌለ አንተ ጋር የለማ እነሱ ጋር ግን እንደዚህ አይነት ሀሳብ ተፈጠረ። ስለዚህ ያንን ነገር ማስተካከል ይችላል። ነገሮች አምነሽ ነው በዛ ልክ አምነሽ ነው አይደል? ይኸውልህ ቪዲዮ ያሁን አይደለም። እሺ ለምን ጠራችኝ? እኔ ይኸው የጠራሁት እንደዚህ አይነት ሀሳቦች ልጅቷም ጋር ካለ ስልኳ ስለሌለኝ ነው እንድትነግራት ስለኔ ስላሰበች አመሰግናለሁ። ግን እንደዚህ አይነት ነገሮች የተፈጠሩት የዛሬ አይደሉም። አሁን ይኸውልሽ እዚህ ነገር ውስጥ ትንሳኤ ለእናንተ አስባ ነው አልኩኝ አይደለ? ከፈለግሽ ትመጣለች፣ ታወራሻለች፣ ከአንቺም ጋራ በግልጽ ታወራሻለች። ምንም ያሰበች ምንም ተንኮል አስባ ነው እኔ ተንኮል ምናምን አይደለም። ወይስ እሱን ፈልጋው ምናምን ነው የሚመስልሽ? አይ አይደለም፣ እንደዛ የሆነ እንደዛ አይነት እንትን ላይ አሁን ማለት ሌላ ነገር ውስጥ እንትን አንበል ባታወራ ደስ ይለኛል። ሰላም ልትፈጥሪ ነው ወይ? ሰላም ለመፍጠር ነው የመጣሁት። እኔ እንደፈለክ ልትናገር ይችላል። እሷን ጮክለና ትናገራት። ቆይ አብረሽ ይኸውልሽ ሀሴት ስሚኝ፣ እኔ ከኔ ጋር ሊያወራ ይችላል። አንቺን ግን በምንም ታምጪው እኮ እንዲናገርሽ አልፈቅድለትም እኮ። ነገሩን ለማስከን ነው እናንተ ባስኮ ነገሩን እያጧጧፋችሁ ምንም ማን ነው ጧጧፈው? ስለዚህ ተረጋግተን እናውራ። ይኸውልህ ሀብትሽ አንተ እንዳሰብከው አይደለም። እሺ አንቺ ተረጋግተሽ የምታወሪኝ ከሆነ ተረጋግተሽ ይኸውልህ ነገሩ ልንግባባ አንችልም። በቃ ይኸውልሽ ሀሴት እሱ ጭንቅላቱን ደፍኖ ነው የመጣው። በምንም ሁኔታ ልንግባባ አንችልም። በቃ ለምንድን ነው ሚዲያ ላይ መውጣት የለበትም እንደዚህ ነገር። በቃ ሲጀመር መሰረተ ቢስ የሆነ ወሬ ስለሆነ እኮ ነው ይሄ ነገር። ሲጀመር መሰረት የሌለው ውል የሌለው ወሬ ነው። ሲጀመር የማይገናኝ ነገር እንዴት ልንገናኝ ያገናኝ? ትንሳኤን ብትሆን አሁን ይዘህ የመጣችው ሀሳብ እኔ አልገባኝም። እኔና አንቺ እዚህ ጋር ሰላም በሌለችበት በቃ የእሷን ስም አታንሳ። እሷ ስትኖር ታነሳለህ። ኖ ትመጣለች። በሌለችበት እኮ ነው ሰላሳ የታወራችው አመጣ። አሁን መጨቃጨቁም መከራከሩም አሁን ሁሉ ነገር ይቀርና በቃ ከእንደዚህ አይነት ሀሳብ ከአእምሮአችሁ አውጡት። እኛም ጋር እንደዚህ አይነት ሀሳብ የለም። ሲቀጥልም ደግሞ ለምን ተቀማችሁ በነገሩ ደስ ይለኛል። ሀብቴ ከልጅቷ ጋር በደምብ ትተዋወቃላችሁ? ጓደኛዬ ናት እንዴ? ኦኬ። ስለዚህ እሺ እሷ ጓደኛህ ናት። ስለነ ነፂም ስለነ አሁን ግጥሙ ምናምን ስታወራ ነበርና ልጅቷን ስላላወቅኳት ነው። በዚህ ደረጃ ከአብርሽ ጋር ሊያጋጫቸው የሚችል ነገር አለ ብለህ ታስባለህ? እኔ ስጀምር ያገኘኋት ያኔ ነው። ሊያገናኛቸው የሚችል ነገር ሊኖር ይችላል። አላውቅም። እኔ እጠይቃታለሁ በግልጽ እንዴ። ምንም አሁንም እሷ ጋር ቁጭ ብላ ሌላ ነገር እየፈጠርክ ነው። ኖ ምንም የመጀመሪያ ጊዜ ነው ያየኋት። ያገናኛችሁ ነገር አይመስለኝም። እንደዛ ስታወሩ ማለት በዛ ልክ አብርሽ እስቲ ተረጋግተህ ነበር። የመጀመሪያ ቀን ያየኋት አሁን እኮ አይምሮሽን የመረጥሽ ደጋግመሽ አይተሽዋል አይደል? ቪዲዮን ደጋግመሽ አይተሽዋል። በዛ ልክ ሲያወሩ የነበረው የሆነ ነገር እኮ እኔም እኮ
ሀሳብ የነበረኝ ከልጅቷ ጋር በዚህ ልክ አንተ መታ ለመናገር ለምን ፈለገች? እሷንም በጣም ላገኛት ፈልጌ ነበር። እኔ እናንተ ጋር ያለው ነገር ጥያቄ ሴት መጠየቅ ያለብሽ ሀብታሙንም አይደለም ልጅቷ ራሷ ነው መጠየቅ ያለብሽ እኮ ማግኘት ስላልቻልኩ ነው። አሁንም ሀብታሙንም እንደዚህ ነው አትጠይቂው። አንቺ ነው ጥያቄ በሙሉ ያለው ጥያቄ ምንም እንትን የሚል ራሷ ተንሱን ጠይቂያት። ምንድነው ያው ለአብርሽ ጠይቃታለሁ፣ ግን አንተ መጀመሪያ ተረጋጋ። እኔ ይሄንን ቪዲዮ የምታየው ከሆነ ለእሷም ስለ ሩታ የገጠምከውን ግጥምም ስሟን አትጥሪ። ወይኔ አንተ ከስሟ ምንድን ነው? በቃ አይደለም የማይሆን ነገር በቃ ሚዲያ ላይ እንደዚህ ደጋግመሽ ሌላ ነገር ኢንቴንሽን እንዲፈጠር ስሟን አትጥሪ። በቃ እሺ፣ ያውልህ ከዚህ በፊት የተጻፈው ግጥምም ሆነ ዘፈን እኔ እያወቅኩት የተደረገ ስለሆነ ችግር የለውም። ግን እናንተ በዚያ ደረጃ ኢሹ ሆኖ ልታወሩበት ያሰባችሁት ነገር አልገባኝም። ምን ተቆየረ? እሷ ነች ሲጀመር መጣ እንደዚህ አይነት ሐሳብ ያመጣታ ያወሩት ነው። ታዲያ መረጋጋታችንም እንዲያብርሽ ነገሩን ይባስ ሲጀመር አሴት አንቺ ባልሌለሽበትና በሌለሽበት ነገሩ እየተደጋገመ ሲነሳ አያናድም? ያው ለዛም ነው አሁን እሷ አለች እዚህ ጋር አይደለ? ይኸውልህ አንተም ኖርክ አልኖርክ እሷ መታለች። ነገሩን መፍታት ካለብሽ አሁኑኑ ፍቺ። ይሄ ጉዳይ እሺ እንፍ በመንኩ ፈታው። ስለዚህ ምንድነው ያንን ነገር አውቃለሁ፣ እኔ አውቃለሁ። ስለዚህ ተረጋግተህ ማለት ያለብህ ነገር በል። እንደዚህ አይነት ነገር አልተፈጠረም። አንተም ለእሷ ምንም አይነት ስሜት እንደሌለ ተናገር። አለቀ በቃ። ከዛ አንቺ ለምን እንደምናገረው ታውቂያለሽ? እወዳታለሁ ሲል ነበረ። ምንም አይነት ስሜት የለኝም ምናምን እያለ ከዛ አይ እንደውም እኔ እወዳታለሁ እሷን አለ እኮ። ይኸውልህ እሺ አሁን እኔ ጋም ኦዲየንስ ጋም የሆነ ብርሽታ ተፈጥሯል ብዬ አስባለሁ። ይሄ አለመግባባት አሁን ምናልባት ይሄንን ከዚህ በፊት የተለቀቀውን ቪዲዮ የሚያይ ካለ አንተንም ጥፋተኛ ሊያደርግ ይችላል። ስለዚህ ያ ነገር ጀመር ይሆንሽ ስለ ኦዲየንሱ ማለት ነው። እኔ ቃል ገባልሻለሁ። ኦዲየንስ ከዚህ ቀደም ከስር ጀምሮ አብሮን እየመጣ የተከታተለን ስለነበረ ለነሱ ያለኝን ስሜት ከምን አንግል ያን ነገር እንዳደረኩት በደንብ በሚገባ ይረዱታል። አሁን አንቺም ጋር ቢሆን እነሱ ከምን አንግል እንደዛ ሊሉ እንደቻሉ ማረጋገጥ ካለብሽ እሱን አረጋግጪ። ተንሳይን ማግኘት ካለብሽ አግኝተሽ ለምን እንደዛ እንደቻለሽ እሷን ጠይቂያት እንጂ አሁን በፍጹም ማለት ነው እንደዚህ አይነት ነገር እንዳታመጪ እሺ። እኔ ምንም ላመጣ አይደለም። በቃ ይረዱኛል የምትል ከሆነ እኔ እኮ ስለማቅ ነው። ከዚህም በፊት ያለፈ ነገር ስለሆነ እየደጋገምኩ ያንን ነገር ማውራት አልፈልግም። ይሄ እውነታ ነው። ግን እሷ ለምን እንደዚህ ልትል ቻለች? ከ9 ወር ከአንድ አመት ሁላ ያልፈው ነው አይደል? ራሷን ጠይቂያታለሽ። በቃ ራሷን ጠይቂያታለሽ ያለውን ነገር። ግን አንተ ሲቀጥል እሷ በሚያወሩበት ሂደት ውስጥ አሁንም አንተ ተጨማሪ ሆነ እንድትጠይቀኝ አልፈልግም። ለምን ምንም ነገር እዚህ ጋር አንተ ሲጀምር ትረዳለህ ብዬ አስብ ነበረ። ነገር ግን ነገሮችን ብለሽ ይሄት ነው ያደረገው። በምንድን ነው የምረዳ እንዴ? አንተ እኮ ስሜታዊ ሆነ ነው ነገሩን እያደረክ ያለው አይደል እንዴ? በምን እንዴት ነው ልረዳ የምችለው? ዞሮ ማለት ነው እኔና እሷ በዚህ መሀል ላይ ክፍተት ተፈጥሮብን የሆነ ነገር ተፈጥሮ በእናንተ ምክንያት የሆነ ነገር ቢፈጠር የምር እኔ ይቅር አላችሁ። ራስህ ነህ ችግሩን የፈጠርከው እኮ እኛ አይደለም። እኛን ምክንያት ማድረግ ከፈለክ ትችላለህ፣ ግን ነገሩን የፈጠርከው ራስህ ነህ። እዛ ጋር የትኛው ሰው ነው ሩታዬ የኔ የሆነ ሰው የኔ ምናምን እያለ ግጥም ጽፎ አይ ከዛ ምንም አይነት ነገር የለኝም ምናምን ሊል የሚችለው? እሺ ስለዚህ አሁን ይሄንን ነገር እንፍታው። አሁን መልሰን እዛው እየሆነ ነው። ስለዚህ ፈተን መሄድ የምንችል ከሆነ እንፍታው። አሴት አሁንም እኔ እኮ የሚፈታ የሚታሰር ነገር የለውም እኮ የኛው። ምንድነው የሚፈታና የሚታሰር? ሀብታም ዋንታ ወይ እናንተ የምታወሩትን ነገር እዛው ቤታችሁ አውሩ። ግን እኔ የጠራችሁ በዚህ ምክንያት የጠራችሁ አይደለም። ይኸውልህ ሀብታም እናንተ የጠራችሁን እኔ ነኝ የጠራሁት። አብርሽ ለታችሁ እንትኑን መስመሩን የጀመሩት እነሱ ናቸው አይደል? ዞሮ አሁንም አንድ የምነግርሽ ነገር አሴት፣ እነዚህ ሰዎች አላማቸው ምን እንደሆነ አልገባኝም። ሲጀመር ማለት ነው ወደዳት አልወዳት መብቴ ነው፣ በወዳት መብቴ ነው፣ በጣላት መብቴ ነው አይደል? ግን ተረጋግተህ ነገሮችን ለማስተካከል ሞክር። አብርሽ ዝም ብለህ ቱግ አትበል። በቃ ተረጋጋ። ሀብቱሽ እኔ ነኝ የጠራሁት። ስለዚህ ደግሞ የጠራሁበት ምክንያት ይሄ ነገር እኔ አውቀዋለሁ። እሷን ግን ከምን አኳያ እንደዚህ ልትል እንደፈለገች ለማወቅ ስለፈለኩ ነው። ስለዚህ ማወቅ ከፈለግሽ እኔን ለምን አትጠይቀኝ? እሱ እኮ ስሜታዊ ሆኖ እያወራ ነው አይደል? አዎ እሱ ጸብ መፍጠር ነው የሚፈልገው። ከባለፈው ቪዲዮም ጀምሮ ጸብ መፍጠር ነው የሚፈልገው። ብቻችንን እናውራ ምናምን አይነት ወሬ ነው። ብቻችንን እንድናወራ ከፈለክ ደግሞ ብቻ እንደውል እኮ ደውላለሁ። እሷ ባለችበት ምናምን አይደል? እደውልልሃለሁ። ሲጀመር ከዚህ በኋላ በህይወታችን ተመልሰን የምትገባ ከሆነ ደግሞ ብቻ አይደለም ያለበት እመጣለሁ። እኔ አንተ መቀጣኝ ቦታ ሳይሆን እኔ አንተ ያለበት እመጣለሁ። ይሄንን ካልክ ደግሞ በቃ ሴት ይዘህ እንዳትመጣብህ። እኔ እኮ አይደለም አሁን ሴት ይዘህ የጠበቀኝ አይደል? እሺ አንድ ነገር ልንገርህ ሀብታሙ፣ እንድትረዳ የምፈልገው ማለት ነው ከዚህ በኋላ በእኔና በአሴት መሀል ማናችሁም እንዳትገቡ። እየገባን አይደለም። ራስህን ላይፍህን እያበላሽ ያለው ሰምተሻል? እወዳታለሁ። አብርሽ ስነ ስርዓት ነው። በእንደዚህ አይነት መልኩ እንዳታናግረኝ። በእንደዚህ አይነት መልኩ ድጋሚ እንዳታናግረኝ። እሺ አንቺ ነሽ ጠርተሽ በእናትሽ ለዚህ ሁሉ ይሳበብ። እኔ ሀሴት በቃ ነገሩን የማትፈቱ ከሆነ
ወይ እንደዚህ ልታጨቃጭቅኝ ከሆነ ድጋሚ እንዳጠሪኝ በቃ እንዴ። እሺ ቆይ ምን ማለት እንዳለብኝ አላውቅም፣ ግን በቃ እንደዚህ ነገሮችን እኔ አስተካክላለሁ ብዬ ነበር ያሰብኩት። እንደዚህ ድብልቅልቅ የሚስተካከል አይደለም። አየሽ አይደል የሷ ስም ሲነሳ ስሜታዊ ይሆናል። እኔ እኮ አሁንም ቢሆን ለምንድን ነው በሰው ህይወት የሚገባው እንዴ? እሺ በቃ ስለመጣ አመሰግናለሁ። ይቅርታ በቃ አብሱ በቃ እኔ ምን እንደምልሽ አላውቅም። በእናትሽ ተይኝ በቃ ይቅርታ። ጸብ እንዲፈጠር አልፈልግም። በቃ ጸብ ውስጥ መግባት እንፈልጋለን።